ሰላም ክርስቶስ ይብዛላችሁ ተወዳጆች። እነዚህ ኡስታዞች እስልምና በመሐመድ እንደጀመረ አመኑ። እስኪ ይህን ቪዲዮ ሰምተን እንመለስ። ስፔሻሊ ቁርአን አዛዡ ቁርአን በወረደበት ጊዜ እሳቸው የመጀመሪያ ሙስሊም ናቸው። በአረቡ ምድር ብቻ ሳይሆን የነብዩ ኡማ ማን ነው ስልህ ከሳቸው በኋላ የተነሳቸው ማነሳት ወዲህ ያለው ከሳቸው በፊት ሙስሊሞች ነበሩ ብለን እናምናለን። ግን ስፔሻሊ በዚያ ጊዜ ማለትም ቁርአን በሚወርድበት ጊዜ ከዛ ማህበረሰብ አንጻርም የመጀመሪያው ሙስሊም እሳቸው ናቸው ነው። ከዛ አስቀድሞ ነበሩ እንዴ? የሙስሊሞች መጀመሪያ ታዲያ እንዴት ይሆናል? ከእሱ አስቀድሞ ሙስሊሞች ካሉ ያ ከእሱ አስቀድሞ ያለው የነቢዩ ህዝብ ኡማ ስላልሆነ የሙስሊሞች መጀመሪያ ነው አይደለም። ከእሳቸው አስቀድሞ ያለው የነቢዩ ኡማ ህዝብ ስላልሆነ ከእነሱ አንጻር አይደለም እና የሙስሊሞች መጀመሪያ የሚለው ህዝቡን ነው የሚያመላክተው። ስለዚህ የሙስሊሞች መጀመሪያ ከሆነ ከዛ በፊት ሙስሊሞች አሉ ማለት ነው። አሉ የእሱ ህዝብ ያልሆነ የእሱ ኡማ ያልሆነ አስቀድሞ ያሉ ሙስሊሞች እንዳሉ ቁርአን ነግሮናል። ቅድም ምን ብለኝ ነበረ? መጀመሪያ ላይ ምን አልኩ? ሙስሊሞች የሉም፣ የሙስሊሞች መጀመሪያ እንደሆን ታዘዙ። የነቢዩ ህዝብ ሆኖ የነቢዩ ህዝብ ሆኖ ኡስታዞች ነቢያት ሁሉ ሙስሊም ናቸው እያሉ በቁርአን ላይ ይዋሻሉ። ቁርአን ሱራ 663 ላይ መሐመድ እኔ የሙስሊሞች መጀመሪያ አወሉል ሙስሊሚን ነኝ ይላል። ኡስታዞች አላህ የሰራውን ስህተት ለማረም የመጀመሪያ ሲለው ከህዝቦቹ ነው፣ ሙሳም አብርሃምም ተብለዋል። ይህ የቁርአን አገላለጽ ነው ብለው ሲመልሱ ኖረዋል። ይህ በቁርአን ኡስታዞች ከራሳቸው የጨመሩ ጭማሪ ነው። አንድም ቦታ እንደዚህ የሚል ማስረጃ የለም። ይህን የምትረዱት ቁርአን ስታነቡ የመጀመሪያ ሙስሊም የሚለው ቃል በሱራ 663 ላይ ለመሐመድ ብቻ ውሎ እናገኘዋለን። ለሙሳና ለፈርዖን ጠንቋዮቹ በሱራ 743 እና በሱራ 2651 ላይ የአማኞች መጀመሪያ፣ ልብ በሉ በአማርኛው ሙስሊም ያሉት አማኝ ብቻ ነው የሚለው። ስለዚህ የሙስሊሞች መጀመሪያ በቁርአን ላይ ቃል በቃል ከመሐመድ ውጪ አንድ ሰው አልተጠራበትም። ሙሳ በሱራ 743 ላይ የአማኞች መጀመሪያ አወሉል ሙእሚኒን ነኝ አለ እንጂ የሙስሊሞች አወሉል ሙስሊሚን አላለም። ሙሳ ከመሐመድ በሺህ ዓመታት ይቀድማል። ሙሳ አማኝ እንጂ ሙስሊም ነኝ ካላለ፣ መሐመድ ደግሞ እኔ መጀመሪያ ነኝ ካለ እስልምና በመሐመድ የጀመረ አዲስ ብራንድ ነው ማለት ነው። ኡስታዞች ወይ አላህ መሐመድን መጀመሪያ ሲል እናንተ አይደለም ብላችሁ አላህ ልታረሙት ነው ማለት ነው። አላህ መሳሳቱን ተረዳችሁ ማለት ነው። ግን በውሸት የሚሰበክ አምላክ እውነተኛ አምላክ አይደለም። እነዚህ ኡስታዞች አንድ ሰው ሙስሊም ለመባል በመሐመድ ማመንና በቁርአን መታዘዝ አለበት ይሉናል። ይህንን እስኪ ከመሐመድ ሀዲስ ጋር እንመልከተው። ሀዲሱ ሙስናድ አህመድ 16344 ወይም ሳሂህ ሙስሊም 2658 ላይ ታገኙታላችሁ። ማንኛውም ሕፃን በፊጥራ በተፈጥሮ ሙስሊም ሆኖ ይወለዳል። የሚጠቀመው ቃል መሐመድ ማለትም በሀዲሱ ላይ ደባሪ ስለሆነ እናንተ አንብቡት። እኔ ግን የዝሙት ልጅ የሚለውን ልጠቀም። የዝሙት ልጅ ቢሆን እንኳን ወላጆቹ ከሁለት አንዱ ሙስሊም ከሆኑም ጭምር ሰላተል ጀናዛ ሙስሊም ሲሞት የሚሰገድ ስግደት ብቻ ይሰገድበት ይላል። እዚህ ጋር አንድ ጥያቄ ላቅርብ። የዝሙት ልጅ ሲወለድ በመሐመድ አያምንም፣ ቁርአንንም አያውቅም። የዝሙት ልጅ በመሐመድ ሳይመሰክር ሙስሊም ተብሎ ሰላተል ጀናዛ ለሙስሊም ብቻ ሲሞት የሚሰገድ ስግደት የሚሰገድበት፣ ነገር ግን የክርስቲያን ሕፃን ግን በመሐመድ ስላልመሰከረ ካፊር የሚባልበት እስልምና የተፈጥሮ ሃይማኖት ሳይሆን የጎሳ ፖለቲካ መሆኑን የሚገልጽ ነው። የዝሙት ልጅ ያለ መሐመድ ሙስሊም መሆን ከቻለ እና በመሐመድ ማመን ግዴታ ነው የምትሉ ውሸት ነው ማለት ነው። ኡስታዞቹ መሐመድ የመጀመሪያው የሆነው ቁርአን ስለወረደለት ነው፣ በዛ ስላመነ ነው ብለዋል። ሰው ሲፈጠር ሙስሊም ነው ካላችሁ ከመሐመድ በፊት ሰው አልተወለደም ማለት ነው ወይንስ መወለድ የተጀመረው በመሐመድ ዘመን ነው? መሐመድ መጀመሪያ ያመነበት መጽሐፍ ቁርአን ከሆነ ነቢያቱ ይህን መጽሐፍ አያውቁትም። ስለዚህ በእናንተ ሎጂክ ነቢያቱ ሙስሊም አይደሉም ማለት ነው። የመሐመድ መጣልኝ ብሎ የተናገረው የፈጣሪ መገለጥ የመጀመሪያው ሙስሊም እንደሆን ተመረጥኩ የምትለው ቃል ብቻዋን ለዘመናት የዋሻችሁትን ውሸት የዘመናት ትርክታችሁን ሰው ሲፈጠር ሙስሊም ነው ነገር ግን ሲጠመቅ ክርስቲያን ነው የሚለውን አስተምህሮት ገደል ይከትባቸዋል። ነገር ግን በዚህ ክደታችሁ እስልምና ከመሐመድ ጋር የመጣ አዲስ ድርጅት መሆኑን በክደታችሁ ውስጥ ደግሞ በገዛ አፋችሁ መሰከራችሁ። ስለዚህ ሰው ሙስሊም ሆኖ ይወልዳል የምትሉት ተረት በመሐመድ የመጀመሪያ ሙስሊም መባል በሱራ 663 እና በእናንተ በመሐመድ ካላመነ ይከፍራል ንግግር ላይመለስ ተቀብረዋል ማለት ነው። በቁርአንም ራሱ አማኝ እንጂ ሙስሊም ነኝ ያለ አንድም ነቢይ የለም። ስለዚህ እስልምና በመሐመድ የተጀመረ አዲስ ድርጅት ነው። ነቢያቱም ሐዋርያቱም የእናንተን እስልምና አያውቁትም። እውነተኛው መጀመሪያና መጨረሻ ግን ኢየሱስ ክርስቶስ ነው። እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎ አሜን። ዮሐንስ ራእይ 1:7 ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማለት መጀመሪያውና መጨረሻው እኔ ነኝ ይላል። አሜን። ዮሐንስ 1:8 ቸር ይቆየን። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን።